ሰላም ሰላም ለእናንተ ይሁን ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር እግዚአብሔር የተመሰገነ ይሁን ሰላም ነኝ። እንደ እግዚአብሔር ፈቃድ መጽሐፍ ቅዱስ ጥናት ጀምራለሁ። መዝሙር ዳዊት መዝሙር 22 እና መዝሙር 23ን አቀርባለሁ እንደ እግዚአብሔር ፈቃድ ማለት ነው። መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴ መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም። በትርህና ምርኩዝህም እነርሱም ያጸኑኛል። በፊቴም ገበታን አዘጋጀህልኝ። በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኝ፣ ጽዋዬም የተትረፈረፈ ነው። ቸርነትህና ምሕረትህም ሁሉ ቸርነትህ ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለሙ እኖራለሁ። መዝሙር 23 ምድርና ሞላ ለእግዚአብሔር ናት፣ ዓለም በእርሷ ይኖሩ ሁሉ። እርሱም በባህሮች መስርቷታል፣ በፈሳሾችም አጽንቷታል። ወደ እግዚአብሔር ተራራ ማን ይመጣል? በቅድስናዋስ ስፍራ ማን ይቆማል? እጆች የነጹ ልብ ንጹሕ የሆነ ነፍሱንም ለከንቱ ያላነሳ የባልንጀራውንም ሽንገላ ያልማለ እርሱ የእግዚአብሔር ዘንድ በረከትን ከምድሪቱ አምላክ ምሕረት ይቀበላል። ይህችንም ትውልድ እርሱ የምትፈልግ እናንተ ያዕቆብ አምላክ ፊት የምትፈልግ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብር ንጉሥ ይግባ። ይህን የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው። በሰልፍ ኃያል። ይህን የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው። በሰልፍ ኃያል። እናንተን መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብር ንጉሥ ይግባ። ይህን የክብር ንጉሥ ማን ነው? የጭፍራዎች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። አሜን። እግዚአብሔር በረከታቸው ከኛ ጋር ይደር።